መርካቶ ቃለ መግዛት ላሰባችሁ ጥቆማ ክፍል 7 አራት ዋና ቦታዎች እነግራችኋለሁ። በአራተኛ ደረጃ የምነግራችሁ እንግዲህ የልጆች የቦንዳ ልብሶች የት እናገኛለን ባላችሁት መሰረት ጣና የገበያ ማዕከል በጀርባ በኩል እንግዲህ በርካታ ነጋዴዎች ዘርግተው ይሸጣሉ። ስለዚህ እዛ ጋር ሄዳችሁ መግዛት ትችላላችሁ። በሶስተኛ ደረጃ የምነግራችሁ ደግሞ የተለያዩ ነጠላ ጫማዎችን የምታገኙበት ቦታ ነው። ስለዚህ አዲስ አድማስ ህንጻው ወደ አራተኛ ፖሊስ ጣቢያ መሄጃው በቀኝ በኩል ማለት ነው። እዛ የምትፈልጉትን ነጠላ ጫማ ታገኛላችሁ፣ ሄዳችሁ መግዛት ትችላላችሁ ማለት ነው። በሁለተኛ ደረጃ የምነግራችሁ ደግሞ አሁን ላይ እንግዲህ በጣም ብዙዎች ጥሩ የሚባል ገቢ እያገኙበት ያለውን የሽፎንና እንዲሁም ደግሞ የሀበሻ ልብስ መጀመር የምትፈልጉ ከሆነ ሽፎኖቹን ወይም ጣቃውን የት እንደምታገኙ እነግራችኋለሁ። የምታገኙበት ቦታ እንግዲህ ሚሊተሪ ተራ ነው። እዛ በተለይ እንግዲህ አዲሱ ሚሊተሪ ተራ ሄዳችሁ የምትፈልጉትን የሽፎን ጣቃ እንዲሁም ደግሞ ሌሎችም የተለያዩ ጣቃዎች አሉ። እዛ ሄዳችሁ መግዛት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ሌሎች እንዲጠቁማችሁ የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ የምነግራችሁ ደግሞ በጣም ብዙዎቻችሁ በኮሜንት እና በኢንቦክስ ስጠይቁኝ የነበረው ነው። እሱ ምንድነው? ብርድ ልብስ፣ ፍራሾች እንዲሁም ደግሞ የተለያዩ አንሶላዎችና የትራስ ጨርቆችን የት እናገኛለን ባላችሁት መሰረት አንደኛ የምታገኙት እንግዲህ ማርስ ህንፃ ነው። ከማርስ ህንፃ ፊት ለፊትም ጣና የገበያ ማዕከል አለ። ስለዚህ ሁለቱ ህንፃዎች ሂዳችሁ የምትፈልጉትን መግዛት ትችላላችሁ ማለት ነው።